አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው። የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ለፉ እና ዱላይን በዚህ በኩል ለፉ በዚህ በኩል ለፉ ህግን ተከተሉ። ህግን የተከተለ እንደዚህ ነው በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብሰጡት ምግብ ገዝታችሁለት ብትሄዱ ቤት ብሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ ብትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ በበላቀላቸው በራሱ ፖለቲካዊ አይደለ እንዴ? ደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ለዚህ ነው ባለፈው ኤርሚያስ ለገሰ ቪዲዮ ከሰራውበት በኋላ ስፔሻሊ እኔን ሜንሽን አድርጎ ተናገረ። በኋላ የሚመጣባቸውን ጣጣ በመመልከት ነው ላስፈራራቸው የሞከሩ። በቃ ሞቅ አድርጎ ይህንን ህዝብ እንደገና ሊያጃጅል ሞከረ። አይደለም ብልጽግና ካዝና ላይ ወስዳችሁ አስገቡ ነበር ያለው መጀመሪያ። በብልጽግና በኩል ለፉ ያው እንደ አድማስ ማለት አድማስ በብልጽግና በኩል አይደል ያለፈው። በብልጽግና በኩል ስታልፍ ህዝብን መራት አትችልም። በቃ ፖለቲከኛ በአጠቃላይ ማለት ነው። እና በጣም አዝኛለሁ። 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው። አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው አልበላም ሊልህ ነው። አግማስ ግም በመጀመሪያ ኮፒ ሊንክ ሼር አድርጉልኝ። መመለስ ለሚችሉ ሰዎች ደግሞ እንዲመልሱ ጥያቄ ነው። አልገባኝም፣ ሰውም አልገባው። ትላንትና ማታ 15 ሚሊዮን ብር ታኩር ቤት ለመስጠት በደብረ ብርሃን ያሉ ተፈናቃዮችን ለመደገፍ ቃል መግባታቸው ይታወቃል። ሁላችንም ድምፃቸውን ሰምተናል። ዛሬ ደግሞ አግማስ ባወጣው መግለጫ ደግሞ ከምንም አይነት የፖለቲካ ጉዳዮች የጸዳ ነው፣ ከእንደዚህ አይነት ፖለቲካ ውስጥ ካሉ ግለሰቦች ደግሞ ምንም አይነት ገንዘብ አንቀበልም ብለዋል። ኦኬ፣ ግን ዛሬ ደግሞ ሶሻል ሚዲያውን እንዳለ እያጥለቀለቀ ያለው ወሬ ምንድን ነው? የእኚህን ሰውዬ ገንዘብ አንቀበልም ብለዋል የሚል ነው ብለዋል። ነገሩ እንዴት ነው? ጭምልቅልቅ እያለ ስለሆነ እባካችሁ የሚመለከታችሁ ግለሰብ መልስ